ሰላም እንዴት ናችሁ? ውድ የሰርክ ቲዩብ ተከታታዮች ዛሬም እንደተለመደው በአዲስ ትረካ መተናል። ቪዲዮን አይተው ከወደዱት ላይክ፣ ኮሜንት እንዲሁም የደውሏን ምልክት በመጫን ቤተሰብ ይሁኑ። የመጨረሻው ደብዳቤ ክፍል 1። አንዲት ጸጥታ ከተሞላት ከተማ ውስጥ ያለ ትምህርት ቤት ነበረ። በዚያ ትምህርት ቤት ውስጥ ከሚያስተምሩ መምህራን መካከል ከሁሉም ዘንድ በአክብሮት የምትጠራው አስተማሪ ሄለን ነበረች። የምታስተምረው መጽሐፍ ብቻ አልነበረም። ልጆቹ እራሳቸውን እንዲያምኑ፣ ሰውን እንዲያከብሩና ተስፋ በቀላሉ እንዳይቆርጡ ታስተምራቸው ነበረ። ብዙ ተማሪዎች ሄለን መምህራችን ብቻ ሳይሆን እናታችን ነች ብለው ያወድሷታል። አንድ ቀን ሰኞ ጠዋት ወደ ክፍል እንደገባች ፈገግ ብላ ዛሬ ከመጽሐፋችን ትምህርት በፊት አንድ ትንሽ ጥያቄ አለኝ አለቻቸው ለተማሪዎች። ሁሉም ተማሪዎች በጉጉት ተመለከቷት። በህይወታችሁ ሁሉ ፈጽሞ የማትረሱት ሰው ስሙን በወረቀት ላይ ጻፉ አለቻቸው። ልጆቹም በፍጥነት መጻፍ ጀመሩ። አንዳንዶቹ እናቴ ሲሉ፣ ሌሎቹ ደግሞ አባቴ፣ እህቴ ወይም ደግሞ ጓደኛዬ ብለው ጻፉ። ነገር ግን ከመጨረሻው ወንበር ላይ ብቻውን ተቀምጦ የነበረው ናትናኤል ወረቀቱን ባዶ አስረከበ። ሄለን ወረቀቱን ስትመለከተው ትንሽ ደነገጠች። ወደሱ ቀረበችና በቀስታ ልጄ ለምን ምንም ነገር አልጻፍክም አለችው። ናትናኤልም አይኖቹን ወደ መሬት አቀርቅሮ ለሰከንድ ዝም ካለ በኋላ በተሰበረ ድምፅ ለመጻፍ የሚገባኝ ሰው የለኝም አላት። ክፍሉ በአንድ ጊዜ ጸጥ አለ። የልጁ ቃል በሄለን ልብ ውስጥ እንደ ቀስት ገባ። ነገር ግን በዚያ ቅስፈት ምንም አላለችውም። ትምህርቱን ቀጠለች። ቀኑ አለቀ። ልጆቹም ወደ ቤታቸው ሄዱ። እሷ ግን ከክፍል ሳትወጣ ባዶውን ወረቀት ደጋግማ ትመለከተው ነበረ። አንድ ልጅ እንዴት እስከዚህ ድረስ ብቸኛ ሊሆን ይችላል አለች። በዚያው ምሽት ስለ ናትናኤል እውነቱን ለማወቅ ወሰነች። በማግስቱ ጠዋት አስተማሪ ሄለን ከሁሉም በፊት ወደ ትምህርት ቤቱ ደረሰች። ሌሊቱን ሙሉ የናትናኤልን ባዶ ወረቀት በአእምሮዋ አልወጣላትም ነበረ። ወደ ርዕሰ መምህሩ ቢሮ ገብታ ስለ አንድ ተማሪ ማወቅ ፈልጋለሁ አለችው። ርዕሰ መምህሩ የተማሪዎቹን መዝገብ ከፈተ። የናትናኤል ፋይል እያገላበጠ በጥቂት ጊዜ ዝም አለ። በዚያ በረጅም ትንፋሽ ይህ ልጅ እኮ ብዙ መከራ አሳልፏል አለ። እናቱ ከብዙ ዓመታት በፊት በህመም አርፋለች። አባቱም ከዚያ በኋላ ጠፍቶ እስካሁን አልተገኘም። አሁን ከአረጋዊ አያቱ ጋር ይኖራል። እሷም በጠና ታማለች አለ። ይህንን ስትሰማ ሄለን ልቧ ተሰበረ። በየቀኑ ጸጥ ብሎ የሚቀመጠው ፈገግ ማለት የማይወደው ልጅ ለምን እንደሆነ ገባት። በዚህ ቀን ትምህርት ሲያበቃ ናትናኤል እንደተለመደው በጸጥታ ቦርሳውን አንግቶ ለመውጣት ተነሳ። ናትናኤል ትንሽ ቆይ አለችው መምህር ሄለን። ልጁን በፍርሃት ወደሷ ቀረበ። ምሳ በልተሃል ብላ ጠየቀችው። በጥቂት ጊዜ ዝም አለ። በዚያ ራሱን ዝቅ አድርጎ አይ አለ። ሄለን ቦርሳዋ ውስጥ ሳንዱችና ፍራፍሬ ጭማቂ አውጥታ ሰጠችው። ይሄን ብላ አለችው። ናትናኤል እጆቹ እየተንቀጠቀጡ ተቀበለ። አይኖቹ ውስጥ እንባ ተንጠልጥሏል። ለምን ትረዱኛላችሁ ሲል ጠየቀ። ሄለንም በፍቅር ፈገግ አለች። ምክንያቱም አንተ ተማሪ ነህ እና አንድም ልጅ ብቸኝነት እንዲሰማው አልፈልግም አለችው። ይህ ቃል ሲሰማ ናትናኤል ከብዙ ዓመታት በኋላ የመጀመሪያ ጊዜ በቀስታ ፈገግ አለ። በቀጣዩ ቀን ናትናኤል ከተለመደው በተለየ ሁኔታ ቀድሞ ወደ ትምህርት ቤት ደረሰ። ክፍሉ ገና ባዶ ነበር። እሱ ግን የመጀመሪያውን ወንበር መርጦ በጸጥታ ተቀመጠ። ይህንን ያየችው አስተማሪ ሄለን በልቧ ተደሰተች። የትናንቱ ትንሽ የደግነት ቃል በልጁ ልብ ውስጥ ተስፋ እየፈጠረ መሆኑን ተረዳች። ትምህርቱ እንደተጀመረ ሄለን ዛሬ ስለ ህልማችሁ እንወያይ አለቻቸው። ተማሪዎች አንዳንዱ የወደፊት ምኞታቸውን ተናገሩ። አንዱ ሐኪም፣ ሌላው መሐንዲስ፣ ሌላው ደግሞ ፓይለት መሆን ፈልጋለሁ አለ። የናትናኤል ተራ ሲደርስ ከወንበሩ በቀስታ ተነሳ። ክፍሉ በሙሉ በዝምታ ተዋጠ። ምክንያቱም የእርሱ መናገር ብርቅ ነበር ለክፍሉ ተማሪዎች። እኔ ብሎ ጀመረ። ትልቅ ሰው መሆን አልፈልግም። የምፈልገው አንድ ቤት ብቻ ነው፣ ሰው የሚጠብቀኝ ቤት። በዚህ ቃላት የክፍሉ ጸጥታ ይበልጥ ጠነከረ። አንዳንድ ተማሪዎች አይናቸው በእንባ ተሞላ። ሄለንም የልቧን ስሜት ለመደበቅ ወደ ሰሌዳው ዞረች።
ትምህርቱ ከተጠናቀቀ በኋላ ናትናኤል ወደ ቤት ሄደ። ሄለን ግን ከሩቅ ሆና ተከታተለችው። ልጁ ከከተማው ጫፍ ላይ ወደምትገኘው አሮጌ ቤት ገባ። የግቢው በር ተሰብሮ ነበር። ጣሪያው በብዙ ቦታ ተቦረዳድሶ ነበር። መስኮቱ በኩል ስትመለከት ናትናኤል ከአልጋ ላይ የተኛችውን አያቱ ውሃ ሲያጠጣ አየችው። ከዚያም ትንሽ እንጀራ ቆርሶ ሰጣት። እሱ ግን ለራሱ ሳይበላ ቀረ። ሄለንም በጣም ልቧ ተነካ። ይህ ልጅ በእድሜው በላይ ተሸክሞ እየኖረ እንደሆነ ገባት። ወደ ቤቷ ለመመለስ ስትዞር በድንገት የአንዲት አረጋዊ ሳል ድምጽ ከቤቱ ሲወጣ ሰማች። በሩ ቀስ ብሎ ተከፈተ። ናትናኤል ወጣ። ሄለንን አይቶ ደነገጠ። መምህር እዚህ እንዴት መጣሽ ሲል ጠየቀ። ሄለን ለጥቂት ጊዜ ዝም አለች። በዚያ ፈገግ ብላ አያትን ልጠይቅ መጣው እንዴት እንደሆነች ለማየት አለችው። ናትናኤል በቀስታ ወደ ውስጥ ጋበዛት። ቤቱ በጣም ይጨንቅ ነበረ። አሮጌ ጠረጴዛ፣ 2 ወንበሮችና አንድ ጥግ የተደረገ ጥቂት መጽሐፎች ብቻ ነበሩ። አልጋው ላይ የተኛችው አያቱ ሄለንን እንዳየች እንደምንም ተነስታ ለመቀመጥ ሞከረች። እባክሽ አትነሺ፣ እንደዚሁ ቆይ አለች ሄለን ቀርባ በእጆቿ አያያዘች። አረጋዊቷ ለጥቂት ጊዜ ፊቷን በጥቂት አየቻት። ከዚያም በተንቀጠቀጠ ድምፅ አንቺ ሄለን ነሽ አለቻት። አዎ ብላ መለሰች። ልጄ ስላንቺ ጥሩነት ያወራኛል፣ ፈጣሪ ይጠብቅሽ። ይኸውልሽ ልጄ በዚህ እድሜው እየተሰቃየ ነው ብለው በአይናቸው እንባ ተሞላ። ሄለንም አይኖቿ እንባ ቢያቆሩም ቻል አድርጋው አበረታታቸው። ለአያቱ ትንሽ ብር ሰጥታ አያቱን በደንብ አጫውታ መታ ድጋሚ እንደምትጠይቃቸው ነግራቸው ሄደች። ከዚያ ቀን ጀምሮ አስተማሪ ሄለን ለናትናኤል ያላት አመለካከት ተለወጠ። እሱን እንደ ተማሪ ብቻ ሳይሆን ከልቡ ውስጥ የተሰበረ ተስፋ የያዘ ልጅ አድርጋ ማየት ጀመረች። ናትናኤል ክፍል ውስጥ ቀስ በቀስ መለወጥ ጀመረ። ከዚያ በፊት ከማንም ጋር አይነጋገርም ነበር። አሁን ግን ከመምህር ጥያቄ መልስ ለመስጠት እጁን ማንሳት ጀመረ። አንድ ቀን ሄለን እንደተለመደው የተማሪዎቹን ደብተር ስታርም ናትናኤል ደብተር ውስጥ አንድ ጽሑፍ አገኘ። የኔ ህልም የሚል ርዕስ ነበረው። እንዲህ ይላል የተጻፈው መልእክት። እኔ ትልቅ ሰው ሆኜ ሰዎችን መርዳት እፈልጋለሁ። ምክንያቱም እኔን የሚረዳኝ ሰው በህይወቴ በጣም አስፈላጊ ነው። ሄለን ይህንን ስታነግ ፈገግ አለች። ይህ ልጅ በውስጡ ብዙ ብርሃን አለው ብላ በልቧ አሰበች። ነገር ግን በዚህ ሳምንት አንድ ዜና የናትናኤል ህይወትን ሊቀይረው ደረሰ። ትምህርት ቤቱ ሲመለስ አያቱ ከቤት ውጪ ተቀምጣ እያለቀሰች አገኛት። አያቱ እንባዋን ጠራርጋ አንድ ወረቀት ሰጠችው። ይሄ ከቤቱ ባለቤት የተላከ ነው አለችው። ናትናኤል ወረቀቱን ሲያነበው ፊቱ ተለወጠ። ቤታችንን ለቀን እንውጣ አለ በዝቅተኛ ድምፅ። አያቱ ምንም መልስ አልሰጠችውም። በዛ ምሽት ናትናኤል አንድ ውሳኔ ወሰነ። ትምህርቴን አቁሜ አያቴን እጦራለሁ፣ አያቴ ከኔ ሌላ ማን አላት ብሎ ትምህርቱን ለማቆም ራሱ ላይ ደመደመ። በማግስቱ ጠዋት ናትናኤል እንደተለመደው ወደ ትምህርት ቤት ሄደ። ግን ዛሬ እንደ ቀድሞ አልነበረም። ፊቱ ላይ የድካም ምልክት ይታይበት ነበር። ልቡ ግን በሐሳብ ጭልጥ ያለ ይመስላል። ከክፍል ውስጥ ተቀምጦ መጽሐፉን ከፍቶ እንኳን ማንበብ አልቻለም። አይኖቹ ገጹ ላይ ቢሆንም ሐሳቡ ግን ከቤቱና ከአያቱ ጋር ነበረ። አስተማሪ ይህንን ተመልክታ ትምህርቱ ካለቀ በኋላ በቀስታ ጠራችው። ናትናኤልም ምን ነካ? ከትናንት ጀምሮ ልብህ እዚህ እንዳልሆነ ያስታውቅብሃል እኮ አለችው። መጀመሪያ ዝም አለ። ለማንም ሰው ችግሩን መናገር አይወድም ነበር። ሰዎች እንዲያግዙትም አይፈልግም። ነገር ግን ሄለን ከልቧ የምታዳምጥ ሰው መሆኗን ስላወቀ ለሷ ለመንገር ፈለገ። መምህርት አለ በቀስታ። ትምህርቴን ልተው እችላለሁ አላት። ሄለን ደነገጠች። ለምን አለችው። ናትናኤልም ወደ መሬት እያየ ቤታችንን ልናጣ ነው፣ አያቴም ታማለች፣ እኔ ካልሰራው ማን ይረዳታል አለ። ሄለን በጣም ተከዘች። ናትናኤል የህይወት ችግር ሲመጣ ህልምህን እንድተው አልመክርህም፣ የምመክርህ ጠንክረህ እንድትቆም ነው አለችው። ናትናኤል አይኑን ከፍ አደረገ። ግን መምህር እኔ ብቻዬን ነኝ አላት። ሄለን በፍቅር ተመለከተችው። አይደለህም፣ እስካሁን ሁሉም ብቻህን መሸከም ሞክረሃል፣ ግን ካሁን በኋላ ሰዎች እንዲረዱ መፍቀድ አለብህ አለችው። ያን ቀን ሄለን ወደ ቤት ስትሄድ በአእምሯ አንድ ሀሳብ ብቻ ነበረ። አንድ ልጅ
ህልሙን በችግር ምክንያት እንዳያጣ ማድረግ አለብኝ አለች። በማግስቱ ጠዋት ሁሉም ተማሪዎች ወደ ክፍል ሲገቡ የተለመደውን ድምጽ አላገኙም። አስተማሪ ሄለን በሰሌዳው ላይ አንድ ቃል ጻፈች፣ ተስፋ። ልጆቹ በጉጉት ተመለከቷት። ዛሬ ስለ አንድ ትምህርት እንነጋገራለን አለች። ይህ ትምህርት ከመጽሐፍ የምናገኘው አይደለም፣ ከልባችን የምንማረው ነው አለች። ተማሪዎቹ በጸጥታ አዳመጧት። አንድ ጊዜ ሰው ችግር ውስጥ ሲገጥመው ብቻውን እንደሆነ ያስባል። ግን አንድ ሰው እጁን ቢዘረጋለት ህይወቱ ሊቀየር ይችላል። ናትናኤል በመጨረሻው ወንበር ተቀምጦ ዝም ብሎ ያዳምጥ ነበር። ሄለን ስለሱ በቀጥታ አልተናገረችም፣ ግን የምትለው ሁሉ ልብ ውስጥ ገብቶ ነበር። ትምህርቱ ካለቀ በኋላ ሄለን ርዕሰ መምህሩን ጠየቀች። አንድ ልዩ ሐሳብ አለኝ አለችው። ምን አይነት ሐሳብ አለ? ከትምህርት ቤት በእርዳታ ፕሮግራም እንጀምር። ችግር ያለባቸው ተማሪዎች ትምህርታቸውን እንዳያቋርጡ እንደግፋቸው አለችው። ርዕሰ መምህሩ በደስታ አዳመጣት። ይህ ጥሩ ሐሳብ ነው፣ ግን ለመጀመሪያ የምንረዳው ማንን ነው አለ። ሄለን በቀስታ መለሰች። አንድ ልጅ አለ፣ በተስፋ ማመን እንዲችል እንርዳው አለችው። ያን ቀን ዜናውን በትምህርት ቤቱ ተሰራጨ። ተማሪዎች፣ መምህራንና ወላጆች በዚህ ሐሳብ ድጋፍ መስጠት ጀመሩ። በጥቂት ቀናት በኋላ ሄለን ናትናኤልን ጠራችው። ናትናኤል፣ አንድ ነገር ልነግርህ ነው አለችው። ምንድነው መምህር አለ። ትምህርትን አታቋርጥ፣ እስከ መጨረሻው ትማራለህ አለችው። ናትናኤል አላመነም። ግን እንዴት አለ። ሄለን ፈገግ አለች። ምክንያቱም አንተ ብቻህን አይደለህም አለችው። ናትናኤልም አይኖቹ በእንባ ተሞሉ። ለመጀመሪያ ጊዜ ሰው ለእርሱ እንደሚቆም ተሰማው። ነገር ግን ያ ደስታ ብዙም ሳይቆይ አዲስ ፈተና ተከተለው። አንድ ምሽት ሄለን ወደ ቤቷ ስትመለስ በበሯ ላይ የተቀመጠ አንድ ወረቀት አገኘች። ወረቀቱ ላይ አንድ ነገር ብቻ ተጽፎ ነበር። የምትረጁ ልጅ በደንብ ታውቂዋለሽ ይል ነበር። ሄለንም በቤቷ በር ላይ ያገኘችውን ወረቀት ደጋግማ አነበበችው። የምትረጁ ልጅ በደንብ ታውቂዋለሽ ይላል። አሁንም ደግማ ስታነበው ለጥቂት ጊዜ እዛው በሯ ላይ እንደሆነች በሐሳብ ጭልጥ ብላ ነጎደች። በማግስቱ ጠዋትን ናትናኤልን ከክፍል አስጠርታ ወደ ቢሮ ጠራችው። ናትናኤልም ወደ እሷ ቀረበ። እሷም እስኪ ስላንተ የምትነግረኝ ነገር አለ አለችው። ናትናኤልም ዝም አለ። ከዚያም በቀስታ ተናገረ። መምህር፣ ሁሉ ጊዜ ሰዎች እኔን የሚረዱኝ ችግር እንዳለብኝ ልጅ ነው አላት። እኔ ግን የምፈልገው አንድ ሰው ነው ውስጤን የሚያይልኝ የሚረዳኝ አለ። ሄለንም በፍቅር ተመለከተችው። እኔ እሱን ለማየት እየሞከርኩ ነው አለች። በዚያ ቀን ሄለን የተረዳችው አንድ ነገር ነበረ። ናትናኤል እርዳታ የሚፈልግ ልጅ ብቻ አልነበረም፣ ለሌሎች ተስፋ ሊሆን የሚችል ልብ እንዳለው ተረዳችው። በዚያ ቀን ጀምሮ ናትናኤል ራሱን መቀየር ጀመረ። ችግሮችን ቢኖሩትም ህልሙን ላለመተው ወሰነ። ትምህርቱ ቤቱም እርዳታ ፕሮግራም ተጀመረ። ብዙ ሰዎች ተባበሩ። ናትናኤልም ትምህርት መቀጠል ቻለ። ከብዙ ዓመታት በኋላ ናትናኤልም ጥሩ ደረጃ ደረሰ። ናትናኤል ከብዙ ጊዜ በኋላ ወደ ትምህርት ቤቱ ተመለሰ። ይህ ጊዜ ግን ተማሪ ሆኖ አልነበረም። ሌሎች ልጆችን ለመርዳት መምህር ሆኖ መጣ። ልክ እንደመጣ መምህር ሄለንን ይፈልግ ጀመር። ከትንሽ ፍለጋ በኋላ ሄለንን አገኛት። ሄለንን ሲያት በደስታ ፈገግ አለ። ሄለን ሄደና ሰላም አላት። ናትናኤል አለችው። እሱም በደስታ አዎ መምህር ናትናኤል፣ ያ ተስፋ የሌለው ልጅ ናትናኤል፣ ሁሉንም ነገር ሊያጣ የተቃረበው ናትናኤል፣ አንቺ የተነሳ ደግሞ ሰው የሆንኩት ናትናኤል ነኝ አለ። ይህንን ሲል ሄለን በድጋሚ ተመስገን፣ ጸሎት የደረሰልኝ በማለት ሄዳ በደስታ አቀፈችው። ናትናኤልም መምህር፣ እኔ ተስፋ የሌለኝ ልጅ ነበርኩ፣ እርስዎ ኖት እኔን ወደ ብርሃን ያሳዩኝ አላት። ሄለንም መለሰችለት፣ እኔ ብርሃን አልሰጠውህም ናትናኤል፣ በውስጥ ያለውን ብቻ እንድታይረዳው እንጂ አለችው። የዛሬው የመጨረሻ ደብዳቤ ትረካ ይህንን ይመስል ነበረ። ትረካው ከተመቹ ላይክ፣ ኮሜንት እንዲሁም የደውሉን ምልክት በመጫን ሰብስክራይብ አድርገው ቤተሰብ ይሁኑ።